ብለርድ እንዳንውለ ተስፋ አደርጋለሁ። ይታያል። እሺ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ እንደዚህ ይላል። እሺ እሲያቤ ላይ ያምብልኝ ምን ይላል? ቁጥር 42 ማንም ከእነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። መልካም። እንግዲህ ይህንን ቃል የተናገረው የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ነው። እዚህ ክፍል ላይ ምን ይላል? ማንም ከነዚህ ከተናናሾቹ ለአንዱ ስንኳ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው ምን አይልበትም? አይጠፋበትም። ኦኬ፣ እኛ ክርስቲያኖች የምናደርገው ይህንኑ ነው። ዝክር ማለት ይሄ ነው። ቁጥር 40 ላይ ስትመለከት እናንተን የሚቀበል ብሏል። ጌታን ተቀብለሻል? ጌታን ተቀብለሃል ወይ ብለው ይጠይቃሉ። ከዚህ በኋላ አንድ አይነት ጥያቄ ሲጠይቁ መልስላቸው፣ እኔ ጌታ ኢየሱስን ከቅዱሳን ጋር ነው የተቀበልኩት ብለህ መልስላቸው። ምክንያቱም ጌታችን ኢየሱስ ክርስቶስ ምን ይላል መሰለ? እናንተን የሚቀበል አለ ለቅዱሳን እኔን ይቀበላል፣ እኔንም ደግሞ የሚቀበል የላከኝን ይቀበላል አለ። ይሄ ክብርን የሰጣቸው እርሱ ኢየሱስ ክርስቶስን ከቅዱሳን ነጥሎ ኢየሱስን ብቻ ይቀበላሉ ማለት ዘበት ነው። ምክንያቱም ክርስቶስ በማይታበል ቃሉ እናንተን የሚቀበል እኔን ይቀበላል ስላለ አላነጠ በቃ። ስለዚህ ኢየሱስን ተቀበላል ወይ ለሚል ሰው አዎ ኢየሱስን ከቅዱሳን ጋር ነው የተቀበልኩት ትሏል። ከዛ ማንም ይላል ከነዚህ ከተናናሾቹ ለአንዱ ስንኳ ቀዝቃዛ ውሃን በደቀ መዝሙር የሚያጠጣ እውነት እላችኋለሁ ዋጋው ምን አይልበትም? አይጠፋበትም። ዋጋው አይጠፋበትም። ኢማጂን በእነዚህ በክርስቶስ ኢየሱስ ደቀ መዛሙርት ተብሎ በተጠሩት ስም፣ በኢየሱስ ስም እኮ አይደለም፣ በእርሱ ደቀ መዛሙርት ስም ቀዝቃዛ ውሃን አጠጥተ አይጠፋም የተባለው ዋጋ ምንድን ይመስልሃል? አቤላይ እንግዲህ እዚህ ውስጥ ያላችሁ ፕሮቴስታንቶችም ሲያስቡበት ምን ይመስላችኋል? ቅዱስ ጳውሎስ በኋላ ላይ ይመልስልናል። ዋጋው አይጠፋበትም ይላል። አይጠፋም የተባለው ዋጋ ምንድን ነው? በእንዲህ ያለ በጎ ስራ ጸንታችሁ ስትኖሩ አይጠፋባችሁም የተባለው ዋጋ ምንድን ነው ስንል ቅዱስ ጳውሎስ ይመልስልናል በሮሜ መልእክቱ ምዕራፍ 2 ቁጥር 7 ይኸው። እሺ ሶሪ የሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ እሺ በጣም ሶሪ ስለዘገየባችሁ ተወዳጆች፣ እንደዚህ ይላል ቁጥር 7 ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ እንደዚህ ይላል። እስኪ አንብበው። ምን ይላል? በበጎ ስራ በመጽናት ምስጋናና ክብርን የማይጠፉንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። አየህ። ስለዚህ እኛ ክርስቲያኖች ዝክርን ስንዘክር ከየት አምጥተን ነው እንዲህ አይነቱን ልምምድ የምናደርገው? መጽሐፍ ቅዱሳዊ ነው ወይንስ አይደለም ስንል፣ አዎ ዝክር መዘከር መጽሐፍ ቅዱሳዊ ነው። አቤላይ መጽሐፍ ቅዱሳዊ ነው። ኦኬ፣ በአምላካችን በእግዚአብሔር ስም፣ በቅዱሳን ስም፣ በእናቱ በድንግል ማርያም ስም ነው የተራበን የምናበላው የተጠማን የምናጠጣው። በእነሱ ስም ቀዝቃዛ ውሃን ስንኳ ነው የሚለው። ቀዝቃዛ ውሃን ስንኳ የሚያጠጣ እውነት እላችኋለሁ ዋጋው ምን አይልበትም? አይጠፋበትም። በእንዲህ ባለ በጎ ስራ ደግሞ ጸንተ የምታገኘው ዋጋ ምንድነው ሲባል አቤላ ምንድነው? ቅዱስ ጳውሎስ ይመልስልናል። ለአንተ እንዳነበብከው በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ